አህመድም የሟች ወንድም ማን የአህመድ ወንድም ኢማምም ቪዲዮ ታበራለህ፣ ሳሊምም ታበራለህ። ሁላችንም አብረተን የማይመለከተውን አውርደን እኔ ያለኝን ማን እንደሆነ ስላንተ መረጃ የሰጠኝን እነግርሃለሁ። ከዛ ውጭ አጀንዳውን ነው እኔ በእናንተ ድጋሚ አልገባም። خلاص አያ መርሐባ ዘጋር ነው ተወዳጅ ጨርሰናል። ያለ ይመቻችሁ። ሌላ አጀንዳ ያለ መርሐባ የምትይው ነገር አለ? እኔ ጨረስኩ። ስሙን እንገራችሁ አንድ ጊዜ። እዚህ ያለው ሰው 1500 ሰው አለ አይደለ? 1500 ሰው አለ። እሱ በቪዲዮ መውጣት ያልፈለገው ሁሉም ሰው ቀርጾ ስለሚይዘው ገዳይ እንደሆነ ስለሚያውቅ ነው። خلاص አንድ እርግጠኛ የምነግራችሁ ነገር ማለት ነው። ሌላ አጀንዳ ስለምትሰጡ ሰው ማንንም አልሰማም ስለምትሳደቡ ማለት ነው። ተደማመጡ ትናገር። እሷ ቆይ ትጨርስና እኔ ብዙ ለራሴ እሱ እዛ ያለ በቪዲዮ አይታኛለኝ ምናምን እያለ ተዚህ ይጀምራል ውሸት። እኔ በቪዲዮ አላየሁትም። እሱ እንዲሆነ ግን ድምፁን አውቃለሁ። ባሌ እዛ ሆኖ በስልኩ ሲያወራ ድምፁን ስለምሰማው ማን ነው ብዬ ስለምጠይቀው እሱ ነው ስለሚለኝ በቪዲዮ 3 ቀን አውርቻታለሁ ስለሚለው ነገር ውሸት ከዚህ ይጀምራል። በነገራችን ላይ ማለት ነው። እኔ ያዳምኩ ነው ከተይኝ ስሚ 1000 ከሚሊዮን እኮ ድምፅ አንድ አይነት አለ እኮ ራሄል። 1000 ከሚሊዮን እኮ ድምፅ አንድ አይነት ሰው እኮ አለ። በምንድን ነው የምንለው? እስቲ አስጨርሰኝ። እሺ አስጨርሰኝ። ይቅርታ አስጨርሰኝ። ተደማመጡ አስጨርሰኝ። እኔን እሺ መሰማሃለሁኝ። እኔ እያልኩ ያለሁት ድምፁ እሱ ነው ስለሚለኝ እሱ ራሱ ነው። ግን ደግሞ ይሁንና እኔ በዚህ በህዝቡ ፊት በቪዲዮ እንዲወጣልኝ ይፈልጋለሁ። አልወጣም ካለ እርግጠኛ እሱ እጁ ስላለበት ነው የማይወጣው። ሲቀጥልም እሱ ከኔ ጋር ብዙ መረጃ ስላለው ከዛም ሲወጣ ከዛ ቤት የወጣበት ምክንያት ሁሉም እዚህ ጠበቃ ሆነው 2 ሰው ጠበቃ የሆኑ ሰዎች አሉ እዚህ ውስጥ ማለት ነው። ጠፍተው እና የሄዱት እንዲህ ነው የሚሉት 36,000 ሪያል ነቅጦ 3 ሚሊዮን ብር በኢትዮጵያ ነቅጦ ጀዋሉን 4 ጀዋል ነቅጦ ነው ያባረረው አይደለም እንዴ? እኔ ማንንም እሱ ጋር ተጣልቼ አላውቅም በፍጹም። ከዚህ ስተወጣ ድረስ ነው እያወራ ያለው አይደለም? ላ እኔ ብዙ መረጃ አለኝ ስለዛ ሁሉ ነገር። ከጀዋል ያለ አመት ስለሆነው አላጠፋሁትም። ከኔ ጋር ያለ መረጃ የምን መረጃ ነው? ግልጽ አድርጊና አውሪ። አለኝ ጽሁፉ እሱ የጻፈበት። አልሰጠውም ብሩን ግን ወዲያንቺ አይመጣም። ወዲያንቺ ስለማይመጣ ነው ማልከው እያለ እኔ በማባበል ወይ ወዲያ የላክልኝ ወይም ደግሞ ወዲያ የሚፈልገው ቦታ ይሄድ እያልኩት ወር ሙሉ ወረሮ መዳን አግቶታል እዛ ቤት ማለት ነው። እሱ አለበት ሳዲያም አለበት ቤት እኔና እሱ አልተጣላንም የሚል መረጃ ሲወራ ሰምቼዋለሁ። ተጣልተውማ እዛ ቤት እኮ ወር ሙሉ አግቶታል። ወር ሮመዳን እንዴት ታገተ ነው የተቀመጠው? እንዴት ነው እሱና እሱ ያልተጣሉት? ልጁ 1500 ሰው አላችሁ የታዘባችሁ ነው። ልጁ ከጉዳዩ በጣም የሚገናኝ ነገር እየመራን ያለው እንግዲህ አንዳንድ ማውራሽ ማምር ተናገርሽ። ማምር ሲል አሁን ደግሞ ቀጥል። ህልመኛዋ እዚህ ጋር ረመዳኑ ያኔ እና አህመድ ከመጣው እዚህ ጋር ከመሄዳቸው በፊት ያኔ መጣላታቸውንም አናቅም። በሰላም ናቸው፣ በፍቅር ናቸው። ገብቶሻል? ግን እዚህ ከሄዱ በኋላ ከዚህ ሌላ ጓደኛ መጥቶ ቆይኛ ግልጽ ያልሆነ ነገር አለ እንዴ? አንድ ጓደኛው ጋር ነው አብሮ የሄዱት ማለት ነው። ገብቶሃል? ማን የሚባል ነው? ሰይር ሞላ ነው ምናምን የሚባል ልጅ አለ። እሱ ጋር ነው የሄዱት። እሺ ሰይር ሞላ ጋር ከዚህ ሄዱ። ከዛ በኋላ ማለት ነው የት እንዳሉ ምንም የሚታወቅ ነገር የለም ነበር አይደለ? እሺ ራጎ ገብቶ ይሄ ችግር ሲፈጠር ግን ማለት ነው እያንዳንዱ ደላላ እሷንም ሳይቀር ከዚህ ቦታ አስጭንልሻለሁ እንደዚህ ልልሻለሁ እያለ መሐመድ አንዴ ላስቁምህ። ሰይር ሞላ ማለት እዚህ መካከል አለ። ሰይር ሞላ ይሄ ነው፣ አንደኛው ነው። ሰይር ሞላ አለ፣ ይሄ ጎን ያለው መጀመሪያ ላይ ያለው። በቃ እኔ ይሄን ያወጣሁት ለምን እንደ ታውቃላችሁ? እኔ ጋር የሌለ ፎቶ ስለሌለ ሁሉም ፎቶ እኔ ጋር ስላለ እኔ ይሁት እስከዚህ ድረስ ነኝ። ስሙን ሲያነሳው ነው ፎቶን ያመጣሁላችሁ። እኔ ብዙ ነገር አለ እኔ ጋር እኮ ነው። ይህቺ ስልክ ብዙ ይዛለኝ
ለዛ ነው የምነግራቸው። እኔ ብቻ የፈለገ ሰው ብቻ ቀርቦ ነው ነስነት። እኔ ደግሞ አንድ ጥያቄ ልጠይቅህ። አሁን ያሳየኸኝ ይሄ ሰይር ሞላ ማለት ነው። ጠይቀኝ። አህመድንም ከሳዳም ጋር እንዲሄዱና ወይም ደግሞ ሌላ ቦታ አላማ ያደረገው ይሄ ልጅ ከመጣ በኋላ ነው አይደለም እንዴ? ሄደው ራጎ ከሆኑ ማለት ነው። ማን ጋር ነው ያላችሁት? እዛ ጋር የራጎ ሰውዬ ጋር። እሺ ሰይር ሞላ ደህና ሆኖ ሰይር ሞላ ምንም ሳይሆን አህመድን እንዴት መግደል ደረጃ ተደረሰ? ለምን ሳዳም እንደውም ከአህመድ ጥላትነት ቢኖረው ማን ጋር ነው? ሰይር ሞላ ጋር ነው። ገብተዋል። አህመድ ጋር ብዙ ጓደኝነት አሳልፈዋል። ብዙ አመት አብረው ኖረዋል። እኔ አንድ ጥያቄ ማለት ነው ያንኛው ልጅ ለምንድን ነው ሰላም የሆነው? ወይስ ደግሞ ታስገደለው ሰውዬ ጋር ጤና ሆኖ የተቀመጠው ምንድን ነው? እንደገና ደግሞ አንድ ነገር እኔ እውነት የምነግርህ የድንበር ሰው ሙስተልም በ10 ሺህ ሪያል ማለት ነው። እኔ ሳዳም ስለሆነ ጀለኝ ወይም ደግሞ እኔ ላይ ጥናት እንስራለሁ ሳይሆን ስለ ሀቅ ነው አይደለም እንዴ? ስለ ሀቅ ከሆነ አንድ ሙስተልም አብሮ የሚሰራን ሰው በደላላን አብሮ የሚሰራውን ሰው እንዴት ብሎ በ10 ሺህ ሪያል ሊቀይረው ይችላል? እኔ ይችላል አለለም። ገብቶሃል? ለምን ግንስ አብሮት ያለው ሰውዬ አብሮት የጠፋው ሰውዬ ያለው ሚስጥሩ ማን ጋር ነው? እዛ ጋር ነው ያለው። ያ ሰውዬ አህመድን ተመሳጥሮ እንዴት ነው ሄዳ ነው እሱ ሳዳም ካስገደለ እኮ ሁለቱንም ነበር ሊያስገድል የሚችለው አይደለም? ጥያቄ እውነተኛ ነው እኔ የምናገረው። አንዴ መልስ ልስጥህ እንዴት ለምትለው። እሺ ንገሪኝ። እኔ ብዙ መረጃ ስላለኝ ነው። ብዙ መረጃ ስላለኝ ነው። እኔ አንተ ማታውቀው ከኔ ጋር ብዙ መረጃ ቤቱ ስለሆንሽ ባለቤቱ ነሽ። አውሪ። ስማ አልታገተም ብለሃል። ወረሮ መጣን ታግቷል። እኔ ጋር ነው ስልኩ የሚደዋወለው። ስለ ሳዳም መረጃ ከፈለክ ሀይ በለኝ። የኔን ቁጥር የማያውቀው የለም። ጉሩብ ደላሎች ጉሩብ ላይ አለ። ሀይ በለኝ እልክልሃለሁ። ስለ ሳዳም መረጃ ስለታገተበት እዛ ስላለው ማለት ነው። መሐመድ ሰይድ አንተ ለእንድሪስ ማሩ መረጃ ስላለመናገር ብቻ ነው እርግጠኛ ሆነ መከራከር ያለብን። ሌላው ላይ የለህበትም። እኔ ማንኛውም ላይ የለውም። እውነታው ግን አንድ ጊዜ ላውራሽ። እኔ መሐመድ ሰይድ ለእንድሪስ ማሩ መረጃ አለመቀበል ላይ እርግጠኛ ሆነ መከራከር ትችላለህ። በሌላው ጉዳይ አላህ ነው የሚያውቀው። ከዛን ውጭ ባልተቤቱ አለች። ከዛን ውጭ ማን ነው የሚያውቀው? ራሱ ባለ ጉዳዩ ነው የሚያውቀው። ገባህ? አዎ ወጭ አሁን እሷ ያላት ታውራና ለማንኛውም በዛ ራጎ ይደውልላት ነበር። እንዴት ነው የሚለውን እሷ ታውራለች። እኔ የምልህ እንድሪስ አሁን ማውራት እኮ ምንም ፋይዳ የለውም። ምክንያቱም ልጁ ቪዲዮ አልወጣም ብሎ ወጣ። አምጾ ከ1500 ሰው እንግዲህ ከህዝብ እያየው አልወጣም ብሎ ከወጣ አንተ አሁን ሌላ ማውራቱን ተውና ያኔ ቤተሰብ እንትን የሚለውን ይላል። እሺ ሰይር ሞላ ጋር ነው ሄደው ብለሃል። መጀመሪያ የታገተው ሰይር ሞላም ታግቷል፣ እሱም ታግቷል እዛ ቦታ ላይ። አንዲ ከመጀመሪያው ልጀምርልህ። እኔ ስደውልለት ሐወሽ ሂዷል አለኝ። ከሐወሹ እንዴት ይሄዳል? እሱ ሩካብ አይደለም ደላላ አይደለም እንዴ ብየዋለሁ። እንደዛ ስለው 2 ቀን ሙሉ የለም ሲመጣ ተወሪዋለሽ እያለ በኋላ ላይ አይ ችግር ተፈጥሮ ከሆነ ንገረኝ፣ እኔ እሱን ማግኘት አለብኝ ስለው አገናኘኝ። ላገናኝሽ እንጂ መጥቷል ብሎ ሰጠኝ። እንዴት ስልኩን ልነቅጠው ቻልክ አልኩት። ችግር ስለተፈጠረ ነው ብሎ ሙሉ ዝርዝሩን እኔ ጋር አለ። አንዳንድ ጊዜ ለመሸፋፈን አትሞክሩ። ሙሉ ዝርዝሩ እኔ ጋር አለ እዚህ ላይ ከጀዋሌ ማለት ነው። እንደዚህ ነው እህድ ያለው ብሎ ጠፍቶኝ ሊሄድ መድረሽ ስራውን ሊያዞር ኢሜል ከፍቷል። ኢሜሉን ይስጠኝ አሰጭኝና ኢሜሉን ባልሽን ሀፈለገው ቦታ ልካለሁ አለኝ። ወንድሙም እዚህ ላይ ያለ መናገር ይችላል። እንዲያውም ከወንድሙ ጋር ነው ኢሜሉ ብሎ እኔ ደውዬ ወንድሙን ኢሜሉን አስረክብ፣ እሱ ህይወቱ እንዲጠፋ አንፈልግም። ኢሜል ካላንተ ጋር ኢሜሉን አስረክብ ብየዋለሁ። ኢሜል እኔ ጋር የለም ማለት ሲጨቃጨቁ ገንዘቤንም ሂሳብ አድርጎ አልሰጠኝም ማለት እሱም ገንዘብህን ተውና ውጣ ህይወትህን የሚያስፈልገው ብዬ እኔ ነኝ እንዲወጣ ያደረኩት። እዛ ቦታ ላይ ማወቅ ያለብህ ነገር ከኢትዮጵያ ጀምሮ ያሉት ደላሎች ዛሬ ጠላቶቹም ቢሆኑ ያውቃሉ ይሄንን ታሪክ። ለመሸፈን የምፈልጉ ሰው ያቁሙ። መረጃ እኔ ስላለኝ ነው የምከራከረው እዚህ ላይ ማለት ነው አለኝ። ሲቀጥል ከዛ ወጥቶ አዳምጥ። ሲቀጥል ከዛ ወጥቶ ማለት ነው
ከዛ ከወጣ በኋላ አህመድ ሲጠፋው የኔን ፎቶ በቲክቶክ ዘቅዝቆ የደላላው ሚስት ደላላይቱ እያለ እንዲሁም ስንት ሴት አሰድቦኛል። ያ ነገር ላለመሆኑ ምስክር አለኝ። እኔ ራሱ ፎቶዬን እንዴት እንደዘቀዘቀ ማለት ነው። ያን ሲዘቀዝቅ አህመድ የሱም የሚስቱን ፎቶና የራሱን ፎቶ ተወገብ በላይ ያለው ለሚስቱ ልኮላታል። ለሳዲያ ሚስት ልንገርህ፣ ያንን አድርጎ እኔና እሱን አጣልቶናል። ሲቀጥል ሩካብ ሆነው ሰርቶ ክፍያ ሆኖ የሚመጡትን ሴቶች ባልሽ እየደፈረ እንዲህ እያረገ እያለ የብልግና ራቁት ቪዲዮ ሳይቀር ሳዲያም ልኮልኛል። ልንገርህ፣ መጀመሪያ አዲያም ሰምተህ መልስ የሚባል ነገር አለ። ልንገርህ እሺ፣ ያን ሁሉ ነገር ልኮልኛል ሳዲያም። እኔ በጀዋል ያለ የሚያሳፍር ነገር ራሱ ከጀዋል ያለ ባልሽ እንዲህ እያረገ ባለጌ ስለሆነ ነው ይሄን ነገር ላደርገው የቻልኩት እያለ ማለት ነው። ከዚህ ውስጥ ሀግንያ ውስጥ ከሌለበት በቪዲዮ ይውጣና እኔ የለሁበትም እንዲህ ነው ብሎ ይናገር። መርጋው ይከፈትለታል፣ ይሰማል፣ ይውጣ። ከዚህ የዘለለ ነገር ሌላ ቁስል በእኛ ላይ አትልቀቁ። ታዲያም ነኝ አስገባኛል፣ አስገብቼዋለሁኝ። አሁንም የመጣው 48 ፎሎ ይዞ ነው። የማይድን ስናክም በሚለው በዋናው አካውንቱ ይግባ። ሳዲያም በፌክ አካውንት አይግባ። አውቀዋለሁ አካውንቱን ሁሉንም። እሺ አሁን የማይድን ስናክም በሚለው አካውንት አስገባው። ሲመጣ እኔ እነግርሃለሁ። እሺ እኔም ያንን አካውንት ሲጀምር አላውቀውም። እንግዲህ ያለውን ነገር የምትሰሙት ጉዳይ ነው። እንግዲህ 1400 ፋሚሊዎች አላችሁ። ያው ምን እየተካሄደ ነው እያያችሁ ነው። እንግዲህ ከምን ያው የራሳችሁን የምትወስዱትን ነገር እየወሰዳችሁ ነው። ስለዚህ ያልሆነ ኮሜንት የምትኮምቱ ተው። በኮሜንት አይደለም፣ እውነትን ገብቶ በዲፍረት ሀሳብ መስጠት ነው። ሰውን የሚያስማማው በንግግር ነው። ሁል ጊዜ በመሰዳደብና በመበሻሸቅ በመፎጋገር ምንም የሚመጣ እውነታም ሆነ ግልጽ የሚሆን ነገር የለም። እንደ አንድ ኢትዮጵያዊ እንደ ዜጋ ነው። በቃ እኔም እዚህ ጋር የገባሁበት ጉዳይ እዚህ ጋር መግባት ፈልጋለሁ። ገብቼበታል። የገባሁት ምንድን ነው? ቤተሰቡን ዘመሩን አይደለም። ይሄው አፋልጉ ጉዳይ ነው ያገናኘኝ አይደለ? ስለዚህ እናንተም ደግሞ ገብታችሁ ሌላ ነገር ከማውራት ከመሰዳደብ ኑ ቶሎ ግቡና በቃ ሀሳብ መስጠት የምችሉ ሀሳብ ስጡ። የምታውቁት ነገር ካለ እዚህ ጋር ተናገሩ። ባለ ጉዳዩም ሳዲያምም ደግሞ ከቻልክ በራሱ አካውንትናና ይህን ጉዳይ እንጨርሰው። ከላስ ማን እንደሆነ ያንተንም የወነጀለ በሌለበት ስም የጻፈብህን ሰው አውጣና ሂድ፣ ነፃ ሁን። በቃ ምንም የሚያሻማ ነገር አይደለም። አንድ ነገር ደግሞ የምናገረው ግልጽና ግልጽ ነገር አንድ ነገር ደግሞ የምናገረው እኔ ጋር እየመጣ ዛቻ አይዛት፣ አትራገም፣ አትዛት። እኔ ያለ ስራ አይደለም የጠራው መረጃ ስላለ ነው። አንቺ ነሽ እያልክ በዋትስአፕ በሌላ ነገር አትዛት። የሞተብን እኛ ነን። መናገር መሳደብ የምንችለው እኛ ነበር። ግን ደግሞ እኛ በጠባይ ነው እንጂ የመጣ ነው በጠባ አይደለም። ያለብህን ነገር ማስረጃን እዚህ ቦታ ላይ መጣ ቅረብና አውጣ፣ ነጽነትህን አውጣ። ከኛ ራስ ግን ውረድ። የሞተብን እኛ ነን። መቆርቆርም መሳደብም ያለብን እኛ ነን። ሲጀመር ደግሞ ስለሱ ሰዲቃ አልሰደቁለትም እንዲህ ነው ስለምትለው ያን አላሁ አለም ያየህ የለም። ስለሱ ሰዲቃ አንሰዲቅ አላየህንም። ይቅርታ፣ ያጠፋውን ነገር ካለኝ ይቅርታ አድርጉልኝ። እና አንቺም ያው ከስሜት ነፃ ሆነሽ ስትናገሪ ከስሜት ላይ የሆነ ነገር እንነጋገር። እንግዲህ ኧረ በዚያውም እንዝጋውም ካላችሁ እንግዲህ አጀንዳው ዞሮ ይሄን የመሰለ ጉዳይ ነው። እንዘጋዋለሁ። እኔ የከፈትኩት ቤቴን ያው ሳዲያምም ከሌለበት እንዳይጠየቅ ነፃነቱ እንዲወጣ እኔ ባለኝ መረጃ በተሰጠኝ ስለሆነ ይዤ የቀረብኩት። እኔ ከሱ ምንም አይነት ችግር የለብኝም። ባመጡት መሰረት አምጥቼዋለሁ። ሌላም አካል ከተጨማሪ ከመጣልኝ አሁንም የሆነ ነገር በምሰራበት ሰዓት ይህን ስራ እስካልከቱ ድረስ እውነታውን ይዤ እስከ መጨረሻው ወደፊትም እቀጥላለሁ። ይሄ ነው። እዚህ ላይ ግን ይህንን እንዝጋው። ከላስ ምንም የሚባል ነገር የለም። ለምን ትዘጋለህ? እና ምን እናድርግ ታዲያ? ዝም ብለን ስንከራከር እንዘር እንዴ? ቤተሰብ 1500 ሰው እዚህ ጋር አለ አይደለ? በቃ በፌክ ነው። አሁንም በዛ በሌላ ደግሞ በቅድሙ ሳይሆን በሌላ ነው።
ሳዲያም የለበትም። ታዲያ እሱ እንደሌለበት ለምን አይነግረን? እኔ እኮ አለበት አላልኩም። እኔ ባለኝ መረጃ ነው፣ ስልኬ ጋራ ነው እማዋራውን ጠንቅቄ አውቃለሁ። ምክንያቱም አይደለም በነብስ ይቅርና ዝም ብዬ ባሉሽ ከሰው ላይ እኔ አልለጥፈም። እኔ ገብታችኋል? እውነታን ነገር ነው እኔ ይዤ የምጓዘው ማለት ነው። ስለዚህ አሁንም ቢሆን የእውነት ግን እንድሪስ ማሩ እውነተኛና ሀቀኛ ሰሆነ አንዳንድ ሰዎችን ታዝበናል። እዚህ ላይ ቪዲዮ ቢወጣ ለወደፊት ስራው ያሰገዋል እያሉት ይከራከሩ ተታይ ሆነን እያዳመጥን ነበር። አሁን ለቃያችሁ ለእንጀራችሁ ወንድ ልጅ እንዲሁ ብላችሁ ትፈርድ ያላችሁ አላህን አትፈሩም? በአላህ ግን ወላሂ ስራና ሞት ምን አገናኘው? በፈጠራችሁ ጌታ እኔም አረ ተው፣ አረ ወላሂ ተው። እኔ ሲያውጥ ለማንም ሳትል ሐቅን ይዘህ ስትከተል አይተናሃል ወላሂ